እዚህ ጋር አንድ ሰው ትልቅ የሆኑ መሻይኾችን ልጅ ስጡኝ ሲል የሚፈልግበት በቀጥታ ስጡኛላችሁ ሳይሆን ሰበብ ትሆናላችሁ የሚለው ዱዓ አድርጉልኝ ነው። እነዛ ሰው እሱ ለምሳሌ ዱዓ ሊያደርግ ይችላል። ገብቶሃል? ለምሳሌ አላህ ሆይ ልጅ ስጠኝ ብሎ ዱዓ ሊያደርግ ይችላል። እነዛ ሰው ግን ከኔ የተሻሉ ሰዎች ናቸው፣ ከኔ የተሻሉ ትላልቅ ወልዮች ናቸው ብሎ ስለሚያስብ እነሱ ዱዓ ቢያደርጉልኝ ይሄንን ነው እኛም የምንቃወመው። አላህ Subhanahu Wa Ta'ala ብቻ የሚችለው ነገር አለ። አላህ Subhanahu Wa Ta'ala የሚችለው መፍጠር ብቻ አይደለም። አላህ Subhanahu Wa Ta'ala ሁሉን ነገር ቻይ ነው። የአላህን ስልጣን ለሰዎች ሰጥቶ ከዛ በኋላ ሰበብ ነው ማለት ይሄ አይቻልም። እነዚህ የመካ ሙሽሪኮች ከአላህ ውጭ ያሉ አካላቶችን ሲጠሩ ምን ብለው ነበር የሚጠሩት? አላህ ናቸው ብለው እኮ አይደለም እኮ። ልክ እነዛ አማልክቶቻቸው እንደ አላህ ይችላሉ፣ አቅም አላቸው፣ ይፈጥራሉ ብለው እኮ አይደለም። ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋን ያሉት ወደ አላህ እንዲያቀርቡን ያሉት። አላህ ደግሞ ይህንን ማቃረብ የሚለውን መሀል ላይ ከአላህና ከባሮች መሀል አማካይ ሰዎችን ማድረግ ሰውም ይሁን ጅንም ይሁን መላእክትን ከልክሏል። ቀጥታ አላህን ነው ጠይቁ ያለው። ስለዚህ አንተ ሼኾቹ ወይ ወልይ ብለው ትልቅ ሰው ብለው የምታስበው ሰው ልጅ ስጠኝ ስትለው ይሄ ሽርክ ነው። ሁለተኛ በመልካም እንጠርጥረውና አይ ዱዓ አድርጉልኝ ማለት ነው ከሆነ ለምንድነው ልጅ ስጡኝ የሚለው? ለምን ይላል ልጅ ስጡኝ? ረሱል ሰለላሁ ዐለይሂ ወሰለም እኮ ማሻ አላህ ወሺእት ሲላቸው አንድ ሰሃባ አንተና አላህ ከሻ ይሆናል አላቸው። አጀዐልተኒ ሊላሂ ኒደን አሉት። አጀዐልተኒ ሊላሂ ዐድለን ለአላህ እኔን ከአላህ ጋር ቢጤ አቻ እኩል ታረገኛለህ አሉት። ማሻ አላህ ወሺእት ስላለ አላህና እርሱ ከፈለጉ ይሆናል ስላለ እና የሚለውን ቃል ስለተጠቀመ ብቻ ማለት ነው። ምን በላሉት? ማሻ አላህ ثم شاء فلان አላህ ከፈለገ ከዛም በኋላ ከዛም አድርገው እና የሚለው እኩል የሚያደርግ ቃል ስለሆነ ቃላቱን ራሱን ከለከሉት። ከዛም በኋላ በላሉት። እንዴት ነው ሼኾቹ ልጅ ስጠኝ ልጅ ስጡኝ ብሎ ዱዓ ነው የምንለው? እኛ የትኛው ዱዓ ነው? እኛ ቋንቋውን አናውቀውም፣ ሌላ ቋንቋ ነው። እኛ የምንረዳውም ሌላ ነገር ነው። ዱዓ አድርጉልኝ አይልም? አላህ ልጅ እንዲሰጠኝ አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ አይላቸውም? ተወሱል ከሆነ ይህንን ተወሱል ማን የከለከለው? ሰዎችን መልካም ሰዎችን ዱዓ አድርጉልኝ ብሎ መጠየቅን ማን የከለከለው? ማን ነው ሽርክ ያለው? ማንም ያለ የለም። ተልቢስ አታድርግ። ነገር ግን የማይሆኑ ቃላቶችን አላህ ብቻ የሚጠየቀውን ጥያቄ ሰውን እየጠየቁ ሰበብ ነው የለም። ሁለተኛ የጠቀስከው ቁርአን ሊአህበ ለኪ ጉላመን ዘኪያ ያለው ጅብሪል ተላላኪ እኮ ነው፣ መልእክተኛ እኮ ነው። ምንድነው ሰበብ የሚሆነው? መልእክተኛ እኮ ነው። መልእክት አላህ ላከው፣ ሄዶ አደረሰ። ልጅ ልሰጥሽ ነው ማን ነው የሚለው? አላህ ነው። ልጅ ሊሰጣት ነው አላህ። የጅብሪል ቃል ነው እንዴ ቁርአኑ? ቁርአኑ እኮ ያላህ እኮ ነው። ጅብሪል አደረሰው እንጂ እኮ ቁርአኑ እኮ ያላህ እኮ ነው እኮ። ምንድነው የምትፈልጉት ነው? በግልጽ ለምን አታወሩትም ነው? ከአላህ ውጪ ማንም አይለመንም። በዚህ መልኩ አይጠየቅም ማንም። ዱዓ ከሆነ ዱዓን የከለከለ ማንም የለም። መጠየቅ ትችላለህ። መልካም ብለህ የምታስባቸው ሰዎች ሐጃ አለብኝ ዱዓ አድርጉልኝ ማለት ትችላለህ። የሚጠይቁልህ አላህን ነው። አንተ የምትጠይቀው ደግሞ አላህን ዱዓ እንዲያደርጉልህ ነው። የዛን ሕፃን ልጅና የንጉሱን ታሪክ ታውቃላችሁ፣ ረጅሙ ሐዲስ እና ራሂቡ ጋር ሄዶ ይሁን አላህን የሚያመልክ ሰው ነው ያስተምረዋል። እና መጨረሻ ላይ አላህ Subhanahu Wa Ta'ala የሰጠው ከራማ ነበርና ሰዎችን በአላህ ፍቃድ ዱዓ አድርጎ ይፈወሳሉ። ለምጽ ያለበት አይኑ የጠፋ ምናምን ነገር ይድናል። እና አንድ ሰው መጥቶ የንጉሱ አማካሪ ነው፣ እኔ አይኔን ካበራህልኝ ችግር የለውም እሰልማለሁ አለ። ስለሆነ አላበራልህም አለ። እኔ አይነን ማሻለም አይነ እንዲሻለም አላደርግልህም አለ። ምን ዱዓ አደርጋለሁ አላህ ከተቀበለ ትድናለህ አለ። እኛ የምናውቀው እንደዚህ አይነት ነገር ነው። የትኛው ሸሪዓ ነው ልጅ ስጡኝ ብለህ ዱዓ ነው የሚባለው? ተወሱል ነው የሚባለው? የለም እንደዚህ አይነት ተወሱል የለም። ልጅ ስጡኝ አላህ እንዲሰጥ ከፈለክ ከነሱ ዱዓ እንዲያደርጉልህ ከፈለክ አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ ብለህ ጠየቀ። ልጅ ስጡኝ አይባልም።
አፎግሩን። እንደዚህ አይነት ነገር የለም። እና አቡ ጀህል ምንድነው ያሉት እንዴ? እኛ እኮ እነዚህ አናመልካቸውም እኮ ይፈጥራሉ ይገላሉ አላልንም እኮ ግን ወደ አላህ ያቀርቡናል ያሉት። ጉዳዮቻችንን ወደ እነሱ ወደ አላህ ይወስዱልናል እኮ ነው ያሉት። ማን አዕቡዱሁም ኢላ ሊዩቀርቡና ኢለላህ ዙልፋ። ሽርክ የተከሰተው በተወሱል ስም መምኑዕ በሆነው በተከለከለ ተወሱል ስምና በሸፋዓ ስም አይደል እንዴ? ሃኡላኢ ሹፋዓኡና ዒንደላህ ብለው እነዚህማ ሸፋዓዎቻችን ናቸው አላህ ዘንድ ብለው አላህ የከለከለውን ነገር የለም እንደዚህ የሚባል ነገር የለም። አሰክሱ